በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? በሃይማኖት ብትኖሩ ራሳችሁን መርምሩ። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 5። በሃይማኖት ብትኖሩ ራሳችሁን መርምሩ። እነሆ ክፍል 20። ኃጢአትንስ ጽድቅ ማድረግ የሚችለው እርሱ ማን ነው? ኃጢአትንስ ጽድቅ ማድረግ የሚችለው እርሱ ማን ነው? ይህ ክህደት ብቻም አይደለም፣ በእግዚአብሔር ላይ ማመፅም ጭምር እንጂ። አትዝፈን ተብሎ ሕግ የተሰጠን አምላክ መልሶ እርሱ በዘፈን ማመስገን ምን ይባላል? ሕዝበ እስራኤል እኮ ጣዖት ማምለክ ሲጀምሩ በእግዚአብሔር ላይ ለማመፃቸው እንደ መገለጫ የነበረው ዘፈን ነበር። ከበሉ ከጠጡ በኋላ ዘፈን ዘፈኑ፣ ለጣዖትም ሰግደው ከግብፅ ምድር ያወጣን አምላካችን እያሉ ለጥጃው ምስል ምስጋናን አቀረቡ ተብሎ ነው የተጠቀሰው። ኦሪት ዘዳግም ምዕራፍ 32 ከቁጥር 6 እስከ 10። ይህ ዘፋኝነታቸውና በባዕድ አምልኮ የተጠመዱ መሆናቸው ደግሞ በአንዲት ጀንበር ከ3000 በላይ ለሚሆኑት ሕዝበ እስራኤላውያን ለመቀሰፋቸው ምክንያት ሆነ። በዘመናችንም እዚሁኛው ሀገር ይህ ታሪክ ተደግሟል። በአርያ ሥላሴ የተፈጠረው ቅዱስ የሰው ልጅ እግዚአብሔርን ረስቶና ክዶ አንድ ሰይጣን ያደረበትን ሰው የእግሩን እጣቢ እስከ መጠጣት ደርሶ ከችግራችን ያወጣን አባታችን ተብሎ እየተሰገደለት አይደል እንዴ በእያንጓለለ ዘፈን ሲታጀብ የነበረው? ከምንም በላይ ደግሞ ልናውቀው የሚገባን ነገር ዘፈን የሥጋ ፍሬ መሆኑን ነው። በገላትያ መልእክት ምዕራፍ 5 ከቁጥር 21 ላይ እንዲህ ተብሎ ነው የተጻፈው፣ የሥጋም ሥራ የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው። አስቀድሜ እንዳለው እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም በማለት ዘፈን ለነፍስ ምንም የማይጠቅም ከመሆኑም በላይ ከእግዚአብሔር መንግሥት የሚለይ ኃጢአት መሆኑን ነው ሐዋርያው አስረግጦ የነገረን። ታዲያ እንዴት ነው እግዚአብሔርን በኃጢአት የምናመሰግነው? የመጥምቁ ዮሐንስንም አንገት የተቆረጠው በዘፈን ምክንያት ነው። የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስም ደስ አሰኘችው። የማቴዎስ ወንጌል ምዕራፍ 14 ከቁጥር 6 እንዳለ መጽሐፉ። ከዚህ በኋላ ነው ዘፋኟ በዘፈኗ ንጉሥ ሄሮድስን ስላስደሰተች ምን ላድርግልሽ ስትባል በእናቷ ተመክራ የዮሐንስን አንገት ቆርጠ ስጠኝ ነው ያለችው። ንጉሡም እንዳለችው የዮሐንስን አንገት አስቆርጦ እንደ ምግብ በሰሃን አቀረበላት። ከእንደዚህ አይነቱ በዘፈን ምክንያት ከሚመጣ መዘዝ እንድንጠበቅ ነው። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት ሲል እግዚአብሔር በሲራክ ላይ አድሮ የነገረን። መጽሐፈ ሲራክ ምዕራፍ 9 ከቁጥር 4። ምን ዘፈን ወደ ኃጢአት ነው የሚወስደው። የመጨረሻ ግቡም ከኃጢአት ያለፈ አይደለም። ሴቷ ስለ ወንድ፣ ወንዱም ስለ ሴቷ ሲዘፋፈኑ መልእክታቸው የዝሙት ነው የሚሰብከው። በተግባር ባንፈጽመው እንኳ ያን ዘፈን ስንሰማ፣ በተለይ እርቃናቸውን ሆነው ሲጨፍሩ ስናይ በሐሳባችን እናመነዝራለን። ምናልባት ካልተወሻሸን በቀር
በሐሳባችን ያሰብነውንና ያመላለስነውን ነገር ደግሞ አጋጣሚውን ብናገኝ በተግባር ከመፈጸም ወደ ኋላ አንልም። ስለዚህ ዓይንሽ ተረከዝሽ ባትሽ እያለ የሚዘፍን አንድ ዘፋኝ ዝሙትን ነው እያሳሰበን ያለው እንጂ መልክዓ እያስደረሰን አይደለም። ለዚህ ነው እኮ ጌታችን በወንጌሉ ወደ ሴት ያየ የተመኛትም ሁሉ በልቡ አመነዘረባት ተብሎ የነገረን በማቴዎስ ወንጌል ምዕራፍ 5 ከቁጥር 28። ስለዚህ ምንም አያከራክርም። ዘፈን ኃጢአት ነው። ለዛውም በዓለም ላይ ያሉ ሰዎች ከእግዚአብሔር ርቀው የሥጋ ፈቃዳቸውን ብቻ የሚገልጹበትና ራሳቸውን የሚያስደስቱበት ትልቅ ኃጢአት ነው። ይህም በተመለከተ መጽሐፍ ቅዱስ ላይ አስደንጋጭ በሆነ መልኩ ነው ተጽፎ የምናገኘው። ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትን ሰላም ነውና ሮሜ ምዕራፍ 8 ቁጥር 6። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ እግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል እግዚአብሔር ቃል። የያዕቆብ መልእክት ምዕራፍ 4 ከቁጥር 4። እናም በዓለም ላይ ስንኖር ሁለት አማራጭ ነው ያለን፣ እግዚአብሔርን ወይም ይህችን ዓለም። እግዚአብሔርን ወይም ይህችን ዓለም መርጠን ነው የምንኖረው። ለሁለቱም መገዛት አንችልም። ከላይ እንዳየነው የዓለም ወዳጅ ስንሆን የእግዚአብሔር ጠላቶች መሆናችንን በግልጽ ተነግሮናል። እግዚአብሔር ደግሞ ለሰው ልጆች ሁሉ የፈለጉትን ጽድቅን አልያም ኃጢአትን ሊያደርጉ ፍጹም ነፃ ፈቃዱ ሰጥቶናልና ማንም የወደደውን ማድረግ ይችላል። ስለ ዘፈን ያለው እውነታም ይሄ እስካሁን ያየነው ሆኖ ሳለ ማለትም ዘፈን ኃጢአት ሆኖ ሳለ ግን ዘፈን ለእግዚአብሔር መመስገኛ መሆኑ ደግሞ ምንኛ የሚዘገንን ሐሳብ ነው። ለዚህ ነው እኮ ቅዱስ ዳዊት እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ፣ መዝሙረ ዳዊት መዝሙር 46 ከቁጥር 7 እያለ በመዝሙር 150 ላይና በሌሎችም ቦታዎች ላይ ስንዘምር ልንገለገልባቸው የሚገቡ ንዋያተ ቅዱሳቶችን ሁሉ ዘርዝሮ የነገረን። ከዚህ ጋር በተያያዘ በማወቅም ይሁን ባለማወቅ የመናፍቃኑን መዝሙር መስማት ምን ችግር አለው የሚሉ አንዳንዶች ወገኖች አይታጡምና የወጣቶች ሕይወት ክፍል 2 ከሚለው መጽሐፍ ከገጽ 155 እስከ 161 ያገኘሁትን ማስታወሻ መጥቀስ ፈለኩ። ዘፈን መስማት ኃጢአት ነው። የመናፍቃንን መዝሙር መስማት ግን አመጽና ክህደት ነው። ኃጢአት የምግባር ሕጸጽ ሲሆን አመጽ ደግሞ የሃይማኖት ሕጸጽ ነው። መናፍቃን የሚያመልኩት ኢየሱስ ኦርቶዶክሳውያን ከምናመልከው ኢየሱስ የተለየ መሆኑን በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 4 በገላትያ መልእክት ምዕራፍ 1 ከቁጥር 6 እስከ 9 ላይ ተመልከት። በመሆኑ መናፍቃን በክርስቶስ ላይ ያላቸው እምነት እንደ ኦርቶዶክሳውያን እስካልሆነ ድረስ እነርሱ ክርስቶስ ብለው በሚጠሩበት ጊዜ ይህ ስም ያለው ውክልና ኦርቶዶክሳውያን ሲጠሩት ከሚኖረው ውክልና በእጅጉ ይለያል። ታዲያ የስሞች መመሳሰል ስላለ ብቻ የመናፍቃንን መዝሙር ስለ እግዚአብሔር እንደተዘመረ አድርጎ መቀበል እንዴት ይቻላል? የመናፍቃን መዝሙር ፍጹም ሥጋዊ ነው። ይህ በዜማውና በማጀቢያው መሳሪያ ብቻ አይንሰልፍ። መልእክቱን ብትመረምር አንድም ቦታ ኃጢአተኛነትህን እንድትመረምር የሚያደርግ
የጸጸትና የንስሐ ቃል አታገኝበትም። የምትሰማ ሁሉ ስለ ፈውስ፣ ስለ ማግኘት፣ ስለ ብልጽግና፣ ስለ ክብር፣ ሕይወትን ድል ስለ ማድረግና ስለ መሳሰሉት ስጋዊ ነገሮች ብቻ ነው። ምንም እንኳን እነርሱ የምስጋና መዝሙር ቢሏቸው አስተውሎ ለሰማቸው ፉከራና ሽለላዎች ናቸው። መናፍቃን የሚዘምሩትን የሚሰሙት ለአጋንንት ነው። ሐዋርያው እነርሱ የሚያመልኩት ኢየሱስ ሌላ ኢየሱስ ነው በማለት ያስረዳል። እንደተጠበቀው ነው። በየመዝሙሮቻቸው ስሙን ሲያነሱ ልክ ባልንጀሮቻቸውን እንደሚጠሩ ያህል በድፍረት መሆኑ ደግሞ እጅግ ያስደንቃል። ታዲያ አንተ መዝሙራቸውን እየሰማህ ከእነርሱ ጋር ኢየሱስ ጓዴ ለማለት ልብህን ይከጅላል በማለት ጸሐፊው ዲያቆን ኅብረት የሺጥላ ይጠይቃሉና የመናፍቃንን መዝሙር ለመስማት ልባቸው የሚዳዳ ኦርቶዶክሳውያን ሁሉ የጥያቄውን ምላሽ ለራሳችሁ ልትሰጡበት ይገባል። ከላይ ስማቸውን የጠቀስኳቸው ጸሐፊ የመናፍቃን መዝሙር ፍጹም ሥጋዊ ነው። ይህም በዜማውና በማጀቢያው መሳሪያ ብቻ ይምሰልህ። መልእክቱን ብትመረምር አንድም ቦታ ኃጢአተኛነትን እንድትመረምር አያደርግም። የጸጸትና የንስሐ ቃል አታገኝበትም። የምትሰማ ሁሉ ስለ ፈውስ፣ ስለ ማግኘት፣ ስለ ብልጽግና፣ ስለ ክብር፣ ሕይወትን ድል ስለ ማድረግና ስለ መሳሰሉት ሥጋዊ ነገሮች ብቻ ነው። ምንም እንኳን እነርሱ የምስጋና መዝሙር ቢሏቸውም አስተውሎ ለሰማቸው ፉከራና ሽለላዎች ናቸው ሲሉ የተናገሩት ነገር ምን ያህል እውነት እንደሆነ ለማረጋገጥ እኔ አንድ እውነተኛ ምሳሌ ልስጣችሁ። የኢንተርኔት ተጠቃሚ የሆናችሁ ሰዎች ከታች በሚከተሉት ሊንኮች ላይ የሚታየውን ቪዲዮ ይመልከቱ። ይህ በቪዲዮ ላይ እነ ፓስተር ዳን ስለሺ በአዳራሻቸው ውስጥ በመዝሙር ሰበብ ዘራፍ እያሉ ሲፎክሩና ሲሸልሉ ታያላችሁ። እንዲያውም የተወሰነውን ፉከራና ሽለላውንም ቃል በቃል ወደ ጽሑፍ ቀይሬዋለሁ። እነሆ ዘራፍ ዘራፍ ዘራፍ፣ የኢየሱስ ባሪያ ዘራፍ፣ የኢየሱስ አሽከር፣ ጎልያድን የሚዘርር ሳኦልን የሚቀብር፣ በበሽታ ላይ የሚያማርር ዘራፍ ዘራፍ፣ በድል የሚከብር ድህነትን የሚያባርር በመንፈስ የሚዘምር ዘራፍ ዘራፍ፣ የኢየሱስ ባሪያ የኢየሱስ አሽከር ዘራፍ ዘራፍ ዘራፍ። አሁን ደግሞ በዜማ ከእስክታ ጋር እዘምራለሁ፣ አዲሱን ዳንስ እደንሳለሁ፣ አዲስ እስክታም አወርድለታለሁ፣ አዲሱን ቅኔ ለሱ እቀኛለሁ፣ አዲስ ዝማሬ ይዘምራለሁ፣ ለጌታ ክብር እደንሳለሁ፣ ጨርቄንም ጥዬ ተነስቻለሁ፣ በአዲሱ ፍቅሬ አፈቅረዋለሁ፣ አዲሱን ዳንስ እደንሳለሁ። መዝሙሩን ሲጨርስ ደግሞ ሕዝቡም አብሮት እየጨፈረ ፓስተሩ ይቀጥላል። ከሞናው ተናገሩ ዛሬ በጌታ በኢየሱስ ስም ተናገሩ ዛሬ፣ ያ ወርቃማ ቅባት ይውረድ ዛሬ፣ እንሰባብረዋለን ዛሬ ሲል ከፊት ያሉት ሌሎች ፓስተሮች በቦክስ በካራቴና በእርግጫ እጅና እግራቸውን ወደ ላይ እያነሱ ሲያጅቡት ነው በቪዲዮ ላይ የሚታየው። እኔም በማስተማሪያነትና ለትዝብት ስል ብቻ በአካል በየአዳራሾቻቸው በተገኘውባቸው ቀናቶች የታዘብኩት ይህንኑ ነው። እውነቱን ለመናገር የአምልኮ ስርዓታቸውን የመስዋዕት አቀራረባቸው እግዚአብሔርን እናመሰግንበታለን የሚሉበት መንገድ ሁሉ እንኳን ለነፍስ ለስጋ እንኳን በቅጡ የሚሆን አይደለም። ትንሽ መንፈሳዊነትንና ክርስትናውን የተረዳው ሰው
የእርሱ ነገር ምንኛ ተራና አሳዛኝ ነገር መሆኑን በደንብ ጠንቅቆ ያውቀዋል። እደግመዋለሁ፣ ክርስትናና መንፈሳዊነት ምን ማለት እንደሆነ የተረዳ ሰው የመናፍቃንን ምንነት ለመረዳት ነጋሪም አያሻው። አንዳንዶች በሃይማኖትም እየኖሩ ሥጋዊ ፍላጎቶቻቸውንና ምኞቶቻቸውን ማራመድ ይፈልጋሉ። ለዚህ ደግሞ የፕሮቴስታንትን እምነት ከምንም በላይ ተመራጭ ነው። ምክንያቱም አምልኮቱም ሆነ ሥርዓቱ ፍጹም ሥጋዊና ምድራዊ ብቻ ነው። ብዙዎች በመዝሙሮቻቸውም ሆነ በሌላ ነገር ተስበው ወደ ምንፍቅናው ጎራ የተቀላቀሉት ፍጹም ለሥጋዊ ኑሯቸው ስለተመቻቸው ነው። ይህች ደግሞ አጅሬ አስባቦት በፕላን ያዘጋጃት ስትራቴጂ ናት። ቅድስት ተዋሕዶ ቤተክርስቲያን ደግሞ ሌላው ሥርዓቷ ይቅርና አንዱን እንኳን ብናይ ከ365 ቀናት ውስጥ ከ250 በላይ የሚሆኑትን ቀናቶች በጾም፣ በጸሎት፣ በስግደት ሥጋቸውን እንዲጎስሙ ስለምታዛቸው አትመቻቸውም። ወደ መነሻው ሐሳብ መናፍቃኑ ወደ በረዟቸው ቃላት ምልከታችንን እንመለስ። በጣም በአጭሩ የእግዚአብሔር ቃል ማለት በእምነት የሚያነበውንና የሚሰማውን የሚባርክ የሚቀድስ የሉቃስ ወንጌል ምዕራፍ 11 ከቁጥር 28፣ ራእየ ዮሐንስ ምዕራፍ 1 ከቁጥር 3 የሚመክር የሚገስጽ የሚያረጋጋ፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17፣ ራእየ ዮሐንስ ምዕራፍ 3 ከቁጥር 15 እስከ 19 ፈዋሽ መድኃኒት የሆነ የሐዋርያት ሥራ ምዕራፍ 13 ቁጥር 26 ወደ ዘላለማዊ ድኅነት የሚመራ ወደ መንግሥተ ሰማያት የሚያደርስ የሐዋርያት ሥራ ምዕራፍ 20 ቁጥር 32 መዝሙረ ዳዊት መዝሙር 118 ከቁጥር 105 የዮሐንስ ወንጌል ምዕራፍ 20 ከቁጥር 31 ሮሜ ምዕራፍ 10 ቁጥር 17 በእግዚአብሔር መንፈስ ተመርተው ቅዱሳን የጻፉት ትንቢተ ኢሳይያስ ምዕራፍ 34 ከቁጥር 16 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ኦሪት ዘጸአት ምዕራፍ 17 ከቁጥር 34 ራእየ ዮሐንስ ምዕራፍ 1 ቁጥር 21 ዲያብሎስን የምንዋጋበት የመንፈስ ሰይፍ የሆነ ኤፌሶን ምዕራፍ 6 ቁጥር 17 ዕብራውያን ምዕራፍ 4 ከቁጥር 12 ዕለት አዲስ የሆነ ዘመን የማይሽረው ዘላለማዊና ሕያው ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 35 አንደኛ ጴጥሮስ ምዕራፍ 1 ቁጥር 25 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 መጽሐፍ ቅዱስ ግልጽ የሆኑ ዓላማዎች አሉት። ከነዚህም ውስጥ አንደኛ ትምህርተ ሃይማኖትን ማስተማርና የእግዚአብሔርን ሕልውና መግለጽ፣ ሁለተኛ የእግዚአብሔርን ቸርነትና ጽድቅ ስራውን ድንቅ ስራውን ተአምራቱንም መግለጽ፣ ሶስተኛ የእምነትን ታላቅነት ማሳየት፣ አራተኛ ለሰው ሕሊና የሚከብድ በእምነት ብቻ የምንረዳቸውን ነገሮች መግለጽ። ለምሳሌ እነ ኢያሱ ፀሐይን ገዝተው ማቆማቸውን። አምስተኛ በእግዚአብሔር ያመኑ የቅዱሳንን ተጋድሎ መግለጽ። ስድስተኛ ሰዎችን ወደ ንስሐ መጥራት፣ የዘላለም ሕይወትን መስጠትና የመሳሰሉትን ግልጽ ዓላማዎች የያዘ ነው መጽሐፍ ቅዱስ ማለት። ታዲያ መናፍቃኑ ይሄው እስካሁን እንዳየነው የመጽሐፍ ቅዱስ ጥቅሶችን የሚበርዙትና የሚያጣምሙት ዓላማቸው ወንጌል ስለሆነ ነው። ብፁዕ አቡነ እስጢፋኖስ በአንድ ጉባኤ ላይ እንደተናገሩት ዓለም ቢገነዘበው ኑሮ ከመጽሐፍ ቅዱስ ውጭ ሌላ መማሪያ ባላስፈለገው ነበር እንዳሉት ይህ ዓለም ሊመራበት የሚገባውንና ከላይ ያየናቸውን ዓላማዎች
ያሉትን ቅዱሱን የእግዚአብሔርን ቃል መቆነጻጸሉና መበረዙ ለምን አስፈለገ? ጌታችን በቅዱስ ወንጌሉ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ነው ያለው። የሉቃስ ወንጌል ምዕራፍ 11 ቁጥር 28፣ ራእየ ዮሐንስ ምዕራፍ 22 ቁጥር 7። ታዲያ ብፅዕና የተጣመመ ወንጌል በመስማት ሆነ እንዴ? አሁንም ጌታችን አምላካችን ኢየሱስ ክርስቶስ ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም የሉቃስ ወንጌል ምዕራፍ 4 ከቁጥር 4 እንዳለ የእግዚአብሔር ቃል ምግበ ነፍስ መሆኑ ግልጽ ነው። መቼም ሁሉም የዚህ ዘመን ትውልድ እንደነ ቅዱስ ዳዊት ቃል ለጉሮሮ ጣፋጭ ነው፣ ከማርና ከወለላ ይልቅ ላፌ ጣፈጠኝ። የሰው ልጅ ሆይ ይህንን መጽሐፍ ብላ አለኝ፣ እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። መዝሙረ ዳዊት መዝሙር 118 ከቁጥር 103፣ ትንቢተ ሕዝቅኤል ምዕራፍ 3 ከቁጥር 1 እስከ ቁጥር 3 የሚል ባይሆንና በትክክል ባይመገበው እንኳን በስብከትና በወንጌል ሰበብ የተበረዘ ቃል እግዚአብሔር እንዲመገብ መደረጉ ለምን ይሆን? የሰማችሁ ቃል እንጂ የምፈርድባችሁ እኔ አይደለሁም የዮሐንስ ወንጌል ምዕራፍ 12 ቁጥር 48 ተብሎ ተጽፏልና። ምነው ትውልዱን በተጣመመ ወንጌል ቀድመው ፈረዱበት? ትክክለኛው እግዚአብሔር ቃል እንዳለ ማስተላለፍ አይችልም ወይ? መበረዙስ ዓላማው ምንድን ነው? ይህንን ማድረጉስ ለምንስ አስፈለገ? እኔ በበኩሌ ማንም ለጥያቄዎቼ ምላሽ እንዲሰጠኝ አልጠብቅም። ምክንያቱም ለምን እንደሆነ ራሱ መጽሐፍ ቅዱስ ይናገራልና ነው። ትንቢቱ መፈጸሙ የግድ ነው። ምንድነው ትንቢቱ ከተባለ ቅዱሳን ሐዋርያት እንዲህ በማለት ነው የተናገሩት። ቅዱስ ጴጥሮስ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንዳጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወርቁ ተጠንቀቁ እንዳለ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16። ቅዱስ ጳውሎስም የሚያናውጣችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰበክላችሁ የተረገመ ይሁን ነው ያለው በገላትያ መልእክቱ ምዕራፍ 1 ቁጥር 6 እስከ ቁጥር 8። ስለዚህ ለምን ቃሉን አጣመማችሁ? ለምንስ የሚመቻችሁን አድርጋችሁ ትተረጉሙታላችሁ ብለን አንላቸውም። ምክንያቱም ትንቢቶቹ የግድ መፈጸም አለባቸውና ትክክለኛውን እግዚአብሔርን ቃል ሰምተው ወደ ሕይወት እንዲመጡ የግብር አባታቸው ዲያብሎስም አይፈቅድላቸውም። የዮሐንስ ወንጌል ምዕራፍ 8 ቁጥር 44። ይልቁንም እርሱን ዲያብሎስን አውቀውት አሁን ሳያውቁት ሲያገለግሉት ይኖራሉ። ይህንንም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ ላይ በግልጽ ይናገራል። ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ታገሱ። ሰይጣን የብርሃን መልአክ እንዲመስል ራሱን ይለውጣል። አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል እያለ ነው የነገረን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 እስከ 15። ትውልዱ ማስተዋል አቃተን እንጂ ሁሉም ነገር ቀድሞ በግልጽ ተነግሮናል እኮ። በግልጽ በኋለኞቹ ዘመናት አንዳንዶቹ የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እንዳያመጡ ሃይማኖትን ይክዳሉ። ሕይወት የሚገኝበትን ትምህርት እንዳይታገሱበት ዘመን ይመጣልና የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ
እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትም ከመስማት ጆሮቻቸውም ይመለሳሉ ነው ያለው ሐዋርያው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3። እኛም ይህች ቅድስት ተዋሕዶ ቤተክርስቲያን ክርስቶስን ዘላለማዊ ሕያው አምላክ ነው የሚለው ሕይወት የሚገኝበት ትምህርቷ ጆሮአቸውን አሳክኳቸው እንደገዛ ምኞታቸው እስካሁን እንዳየነው ቃሉን እያጣመሙ በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ የቀደመችዋን አንዲቷን ሃይማኖትን ክደው ሌሎችንም አስካዱ። እንደ ሐዋርያው አገላለጽ የጽድቁን አገልጋይ መስለው ይቅረቡ እንጂ የሚያገለግሉትስ እርሱን የግብር አባታቸውን ዲያብሎስን ነው። ይህንንም የራሳቸው ፓስተሮች የነበሩት ናቸው የሚያረጋግጡልን። ኋላ እናየዋለን። እነሆ ለዛሬ ከዚህ ላይ ይበቃናል። በቀጣዩ በክፍል 21 መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫችን ምንድነው የሚለውን እናያለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ለዓለም ዓለም አሜን። ይቆየን።